ስሜ ወይንሸት ላይ ይባላል። ከወረዳ 4 ጉለሌ ክፍለ ከተማ ነዋሪ ነኝ። እኔ የመጣሁት ዋና ስራ አስኪያጅ ጉዳይ እንዲፈታ ነው እና በሚሰጡት አገልግሎት አቀራረብ የሰው ክብር አላቸው። እያንዳንዱ የሚያደርጉት ነገር ፍትሃዊና ሚዛናዊ በሆነ መንገድ ስለሆነ አሁንም ቅሬታዬ ተፈቶ ምላሽ እንደሚሰጡኝ እርግጠኛ ነኝ። ዛሬም የተገኘሁት ምላሻቸውን በመጠበቅ ስለሆነ ያው እንደ ወረዳ 4 አስተዳደር ጥሩ ስነ ምግባርና የሆነ ብሶታችንን ራሱ ቅር አስብለው እንባችንን አብሰው ነው የሚያስተናግዱ። ይሄን ነገር ደግሞ ይበልጥ የሚያሰኝ ስለሆነ ይቀጥሉበት። አሁንም ወርደው አይተው የህዝቡን ችግር የሚፈቱበት የስራ አካሄድ ቢኖር የተሻለ ነው። አሁንም በዚሁ ስራቸው በጣም ይቀጥሉበት ነው። መሰግናለሁ። ስሜ ትዕግስት ተስፋ ይባላል። የመጣሁትም ስራና ክህሎት የቅሬታ ኮሚቴ አንደኛው ኮሚቴ ነኝ። እሱን በአግባቡ ሰርተን የቅሬታ ኮሚቴዎችን ቃለ መጠይቅ ተቀብለን ለእነሱ ለወረዳዎች ልናስገባን የመጣ ነው። በተገቢ ሁኔታ ተስተናግረን ተመልሰናል፣ አስገብተናል። በዛውም ደግሞ ወደ ሰላምና ጸጥታም ገብተን የምናወጣቸው ነገሮች የምናስተካክላቸው ነገሮች ነበሩ። እነሱን አስተካክለን በአግባቡ ተመልሻለሁ። መስተንግዶቹ የሚመስል አገልግሎት የሰጡበት ነው። በአግባቡ ተስተካክለን ተስተናግደን ተመልሰናል። ሀና ፍቃዱ ይባላል። እዚህ ሲቪል ምዝገባ ለልደት አገልግሎት ነበር የመጣው። አገልግሎቱ ቀልጣፋና ተደራሽ የሆነ አገልግሎት ነው ተጠቅሜ ልወጣ ያልኩት። የሁለት ልጅ ልደት ካርድ ነው ላወጣ የመጣሁት። ያው የሚጠበቅብኝም ግዴታ ሰርቼ እነሱ በዛ መሰረት እያስተናገዱ ይገኛሉ። አሁን ውስጥ ጨርሻለሁ። አንድ 10-20 ደቂቃ ቢል ይቀረኝ። ያው 40 ደቂቃ ነው የሚለው እንትኑ፣ ግን ከዛም ወርዶ የሚያስተናግዱበት ሁኔታ ነው ያለው። ደስ የሚል መስተንግዶ ነው። አመሰግናለሁ።